ናችሁ። ዛሬ ይዤላችሁ የመጣሁት የሄፓታይተስ ቢ ክትባት የወሰደ ሰው ኖርማሊ በላብራቶሪ አርዲቲ ምርመራ እና በሞለኪውላር ቴስት ውጤታቸው ፖዚቲቭ ነው ኔጌቲቭ ነው የሚለው ነገር ብዙ ሰዎችን ሲያወዛግብ እናያለን። እነዚህን ነገሮች ከማየታችን በፊት አራት ነገሮችን ማየት ይጠበቅብናል ማለት ነው። ምክንያቱም እነዚህ ነገሮች ፖዚቲቭም ኔጌቲቭም ሊሆኑ የሚችሉባቸው አራት ሁኔታዎችን ላሳያችሁ ወይም ልንገራችሁ። የመጀመሪያው ኖርማሊ እንዳልኳችሁ አርዲቲ ኔጌቲቭ ይሆንና ሞለኪውላር ቴስቱ አንዲቴክትድ ይሆናል። ኖርማሊ ሞለኪውላር ቴስቶች ያው ዲቴክትድ እና ነን ዲቴክትድ ወይም አንዲቴክትድ በመባል ስለሆነ ብዙ ጊዜ ሞለኪውላር ቴስቶች ሪፖርት የሚደረጉት። ስለዚህ ምንን ያመላክታል ብለን ስናስብ የተሳካ ክትባት የተወሰደበትና ምንም አይነት የቫይረስ ኢንፌክሽን የሌለበት ሁኔታ ወይም ይሄ ኤክስፔክትድ ኢሚዩናይዜሽን ፕሮፋይል ነው የሚያመላክተው። ስለዚህ ክትባቱ በሰውነት ውስጥ ተገቢውን አንቲ ሄፓታይተስ ሰርፌሱን መጠን እንዲፈጠር አድርጓል ማለት ነው። ስለዚህ ቫይረሱ በሰውነት ውስጥ የለም ማለት ነው። ሁለተኛው ደግሞ ኖርማሊ አርዲቲ ፖዚቲቭ ይሆንና ሞለኪውላር ቴስቱ አሁንም አንዲቴክትድ ይሆናል። ስለዚህ በዚህ ጊዜ ምንድነው ነው ይሄ ኖርማሊ ሞለኪውላር ቴስቱ ኔጌቲቭ ከሆነና አርዲቲ ፖዚቲቭ ከሆነ ኖርማሊ አርዲቲ ከሰርፌስ አንቲጂን ጋር ስለሆነ የሚያያዘው ይሄ ኖርማሊ ኢሚዩናይዜሽን ከወሰዱ በኋላ በአጭር ጊዜ ውስጥ ከተለካን ፖዚቲቭ ሊሆን ይችላል። ምክንያቱም ኖርማሊ ከክትባቱ ጋር ጊዜያዊ አንቲጂን መገኘት ወይም ቫክሲን ኢንዱስድ አንቲጂኔማ የሚባል ነገር ስላለ ወይም የአርዲቲ ስህተት ሊሆን ይችላል። ከሁለት አንዱ ነው ሊሆን የሚችለው። ስለዚህ የሄፓታይተስ ቢ ክትባቶች ብዙ ጊዜ የሚሰሩት ከቫይረሱ ላዩ ካለው ፕሮቲን ወይም ሰርፌስ ፕሮቲን ነው ወይም ሪኮምቢናንት ሄፓታይተስ ቢ ሰርፌስ አንቲጂን ከሚባሉ ፕሮቲኖች በመሆኑ ክትባቱ ከተሰጠበት ጊዜ ጀምሮ እስከ 18 ቀን አንዳንዴም እስከ 30 ቀን ድረስ ይህ ፕሮቲን በደም ውስጥ ይዘዋወርና በአርዲቲ ሊታወቅ ይችላል። ማለት አርዲቲ ፖዚቲቭ ሊሆን ይችላል። ክትባቱ ጄኔቲክ ማቴሪያል ወይም ዲኤንኤ ስለሌለው በሞለኪውላር ምርመራ ቫይረሱ አይገኝም። ስለዚህ ይሄን ነገር ለማረጋገጥ ምንድነው ማድረግ ያለብን? አንቲ ሄፓታይተስ ቢ ኮር አንቲጂኑ ነው። ስለዚህ ኮር አንቲጂኑ ኔጌቲቭ ሆነ ማለት ሰውየው ኦልሬዲ ኔጌቲቭ ነው። ስለዚህ ኢሚዩናይዝድ ሆኗል ማለት ነው ሰውየው። ሶስተኛው እንዳልኳችሁ አርዲቲ ወይም ሰርፌስ ሄፓታይተስ ሰርፌስ አንቲጂኑ ኔጌቲቭ ይሆንና ሞለኪውላር ቴስቱ ግን ፖዚቲቭ ዲቴክትድ ይሆናል። ስለዚህ በዚህ ጊዜ ምንድነው ኦኮልት ሄፓታይተስ ቢ ኢንፌክሽን ወይም የተሸሸገ ሄፓታይተስ ቢ ኢንፌክሽን ይባላል። ወይም ይሄ ብዙ ጊዜ ኤስኬፕ ሙታንት መባል ይታወቃል። ወይም ሙቴሽን ያደረገ ሄፓታይተስ ቢ ኢንፌክሽን ነው ማለት ነው። ስለዚህ ቫይረሱ በጉበት ውስጥ አክቲቭሊ ይባዛል። ነገር ግን በደም ውስጥ ያለው ሄፓታይተስ ቢ ሰርፌስ አንቲጂን መጠን በአርዲቲ ሊታወቅ ከሚችለው ዲቴክሽን ሊሚት በታች ይሆናል ማለት ነው። ስለዚህ ይህንንም ለማረጋገጥ ኮር አንቲጂኑ አንታይ ሄፓታይተስ ቢ ኮር አንቲጂኑ ማረጋገጥና ናሙናውን አዲስ ናሙና መጠቀም የፒሲአር ምርመራው መድገም ያስፈልጋል ማለት ነው። አራተኛውና የመጨረሻው ሁለቱም ፖዚቲቭ ከሆኑ ወይም አርዲቲውን ፖዚቲቭ ሆኖ ሞለኪውላር ቴስቱም ዲቴክትድ ከሆነ ምንድነው ነው እዚህ ላይ ምንም ጥርጣሬ የሌለው አክቲቭ ኢንፌክሽን ወይም አክቲቭ ሄፓታይተስ ቢ ኢንፌክሽን አለ ማለት ነው። ስለዚህ ሞለኪውላር ምርመራ የቫይረሱ ዲኤንኤ አለ ማለት ነው። ስለዚህ ኢንፌክሽኑ ትክክለኛ መሆኑን ያረጋግጣል ማለት ነው። ከዛ በተጨማሪ ደግሞ ክትባት ውጤታማ ያልሆነባቸው ወይም ቫክሲን ኢንዱስድ ሪስፖንደር የሚባሉ ነገሮች አሉ። እነዚህ ከ5 እስከ 10 በመቶ የሚሆኑ ሰዎች ላይ ክትባት ወስደው በቂ የመከላከል አቅም አያዳብሩም ወይም ክትባት ከመጀመራቸው በፊት በቫይረሱ ተይዘው የነበሩ ሰዎችን ያመላክታል ማለት ነው። ስለዚህ እዚህ ላይ ምንድነው ኖርማሊ ቼክ ማድረግ ያለብን አሁንም ኮር አንቲጂኑ አንታይ ኮር አንቲጂኑ እና አንታይ ሄፓታይተስ ቢ ኮር ኢሚኖግሎቢን አንቲቦዲ ኦር አይጂኤሙን ቼክ ማድረግ አለብን ማለት ነው።